ሰላም ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ ቤተሰቦች? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ በአንድ ጉዳይ መጥቼላችኋለሁ። ምንድን ነው? ሰው ለምን ክፉ ይሆናል? ሰው ለምን ክፉ ይሆናል? በደንብ አድርጋችሁ አረጋግጡ ይሄንን ነገር። ምንድን ነው የሰው ልጅ ክፉ የሚሆነው? ሰውን ሲፈጥረው እግዚአብሔር በአምሳሉ በአርአያው መልካም አድርጎ ፈጠረው። ግንስ ሰይጣን ሲገባበት የሰው ልጅ ይለወጣል። እግዚአብሔር ከሰይጣን ይጠብቃችሁ። እና ምንድን ነው ለምን የምናየው ኃጢአት ብዙ ነው። ለምሳሌ ልጁን ሲገናኝ እናያለን። ይሄ ከምንድን ነው? ከሱ ነው አይደለም። በእውነት የወለዳትን ልጁን ያሳደጋትን ልጁን እንዴት ሰው በሰውነቱ እንዴት ሊገናኝ ይችላል? ሰይጣን ሲገባበት ነው ማለት ነው። እግዚአብሔር ከሰይጣን ይጠብቀን። እንደገና ሚስቱን ሲያርድ እናያለን። ይሄም ከምንድን ነው? ሰይጣን ሲገባበት ነው ማለት ነው። አያችሁ፣ እግዚአብሔር ይጠብቀን እንጂ እኛ ራሳችን ምንድን ነው ዋስትናችን? በእርግጥ ዋስትና አለን። ምን ስንሆን? ጾም፣ ጸሎት፣ ስግደት ስፔሻሊ ስናደርግ ሰይጣን ከኛ ይርቃል። እና ምንድን ነው ክፉ ነገር ሰው ሲሰራ ስታዩት ያ ሰይጣን እሱ ጋር እንዳለ ማወቅ አለባችሁ። መልካም ነገር ሰው ሲሰራ ካያችሁት ደግሞ የእግዚአብሔር መንፈስ ቅዱስ ከዚህ ሰው ጋር አለ ማለት ነው። እና እግዚአብሔር መንፈስ ቅዱስ እንዲቀርበን ጾም፣ ጸሎት፣ ስግደት ልናደርግ ይገባል። ጾም ማለት ስጋን መገሰጽ ማለት ነው። ስግደት ማለት ደግሞ ስግደት ስጋን መገሰጽ ነው። ጸሎት ደግሞ እግዚአብሔር ሆይ ይሄንን ስጠኝ ማለት ነው። አያችሁ፣ ጾም ጸሎት ማለት ለራስ ነው ማለት ነው። ለእግዚአብሔር የሚደርሰው ምንድን ነው ብለን ብንል ስግደት ነው። ስግደት ጠዋት 41 በሰላም አውለህ በሰላም አስረፍደኝ ስራዬንም ከኔ ጋር ስራ ብለን መስገድ አለብን 41። እንደገና ደግሞ ማታ በሰላም አውለህ በሰላም አስረፍደ በሰላም ያስመሸኸኝ ጌታ በሰላም አሳድረን ብለን ልንሰግድ 41 ሰግደን ልንተኛ ያስፈልጋል። የዛን ጊዜ ሰይጣን ከኛ ይርቃል። ሁልጊዜ የምትሰራውን ነገር መፈተሽ ይኖርብሃል። የምትሰሪውን ነገር መፈተሽ ይኖርብሻል። ማንም አንቺን ንስሐ ከማስገባቱ ንስሐ ከመግባትሽ በፊት ምንድነው የምናደርገው? እኔ ማን ነኝ ብለን መፈተሽ ራሳችንን ያስፈልጋል። ዛሬ ቀኑን ሙሉ ምን ስሰራ ዋልኩኝ? ይህንን ፈትሹ። የዛን ጊዜ የትኛው መንገድ ላይ እንዳለሽ ታውቂዋለሽ። ስለዚህ ማንኛውም ሰው ክፉ የሚሰራው ክፉ ዲያብሎስ ሲገባበት ብቻ ነው። የሰው ልጅ ከአእምሮ በላይ የሆነን ነገር የሚሰራው መቼ ነው? ማለት ክፋት፣ ከአእምሮ በላይ የሆኑ ክፋቶች አሉ። ያንን የሚሰራው መቼ ነው? ይሄ ሰይጣን ሲገባበት ነው። እግዚአብሔር ከሰይጣን ይጠብቀን። እህት ወንድሞቼ፣ እግዚአብሔር መድኃኔ ዓለም ክርስቶስ ያደግ ጌታ ይጠብቀን። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ከኛ ጋር ይሆኑ። እመብርሃን ወላዲተ አምላክ በቀኝ በግራ ከፊት ከኋላ ተጠብቃችሁ። ደህና ሁኑልኝ ወንድሞቼ። ክፉ አትስሩ፣ ስገዱ። ስግደት መልካም ነው። ስግደት አጋንን፣ ሰይጣን፣ ዲያብሎስን ይቀጠቅጣል። ስለዚህ በስግደት ካደረግነው ሁሉን ነገር ጾም፣ ጸሎት እንዳለ ሆኖ ስግደት ስንጨምርበት ምን ይሆናል? ሰይጣን ጉልበት ያጣል።